እኔ ስቦዝ ላይ ነገር ነው ስልችት። ስቦዝ ላይ በቃ ኖርማል ጎል አግባ። በቃ ሰለቸን። ኖርማል ጎል አግባልን። በቃ ተቀባብለ ምናምን አግባ። በቃ ታፒን ምናምን አግባ። በቃ እኔ ስልችት ነው ያለኝ። እንዴት ነው የምንኖረው? እንዴት ቅብጥ ነው እያደረገን ያለው ስቦዝ ላይ። በስመ አብ! ኧረ ኩራት! ኧረ ምን አይነት እድለኞች ነን ይህንን ተጫዋች የምናየው። ምን አይነት እድለኞች ነን። በስማ ለሶስት ዋንጫ ነው እየተጫወትን ያለ ነው። ማንንም አልሰማ። ሻምፒዮንስ ሊግን፣ ኤፍኤ ካፕንና ፕሪሚየር ሊግን እፈልጋለሁ። ማንንም ነው ማልሰማ። በስማ ሳላይ መጥቶን ፔናልቲ ራያ ዶናሩማ ቲቦ ኮርቶ አንድ ላይ ሆኖ አይመልሱትም። አንድ አሲስት አንድ ጎል ጉሱ ወደ ቀድሞ ምን እንደ ሊቨርፑል ነው ሰዎች። ዛሬ ያየነው ሊቨርፑል ላለፉት ጊዜያት ያየነው ሊቨርፑል ነው። ኖ ሌላ ቀይረህ መተህ ነው። እንዴት አባቱ የሚያስፈራ ሊቨርፑል ነው። እንዴት አባቱ ማጥቃቱ መከላከሉ ከመሃል ሜዳው ጋር እንዴት አይነት እየተዋሃደ ቲም ያሳየን። አንተ ማን በዚሁ በበረታህና ከቀጠልክ ማለት ነው። ይኸውልህ ከኔ በመቀጠል የኤፍኤ ካፕ ዋንጫ ተገማች ቡድን አንተ ነህ ይበላ። ስለምሬ ነው ብላችሁ የዛሬው ሊቨርፑል ጀምአው እጅግ የሚለይ ሊቨርፑል ነው። እኔ በጣም አስገርሞኛል። ይሄ ሊቨርፑል በዚሁ ብቃቱ ፕሪሚየር ሊግ ላይ ከተመለከት ነው እመኑኝ ከቶፕ 4 እናቱ የወለደችው ንቅንቅ አያደርገውም። እናቱ የወለደችውና ዛሬ በጣም ሰርፕራይዝ ሆኜ ነው ይሄን ቲም ያየሁት። በጣም ማለት ነው እንደተለመደው ያው ሶቦ ጎል አስቆጥሯል። ሶቦ ጎል አስቆጥሯል። ያው እሱ ካለ ጎል አለ። ስለሱ ነው ሊወራለት የሚገባ ልጅ ቢኖር ማለት ነው ሶቦ ነው። ከቅጣት ተመልሶ ጎል አስቆጥሯል። ከዛ ውጪ ሊቨርፑል 3-0 በሆነ ውጤት አሸንፏል። የዛሬው ሊቨርፑል ግን ስም አውጣለት ካላችሁኝ ልዩ ሊቨርፑል ነበር ዛሬ። ልዩ የሚለው ራሱ አይገልጽም። ዋው ሊቨርፑል ረብስሚላ አንተ ብራይተንን አስተናግዶ እምሽክ 3-0 እንዲህ ይቻላል እንዴ? ብራይተንን ለዛው እንዴ ምን አስባችሁ ነው? ይሄ ሰው ሁሉ ያመሸው እኮ እናንተ የሆነ ነገር ምናምን ካለ ብሎ ነው። የሆነ ነገር ካለ ብሎ ነበር። ግን እናንተ ግን ትገርማላችሁ። ሶቦዝ ላይ ምን አይነት ጎል አስቆጠርኩ እንዴ? ሊንካፑ ራሱ ያምኑ ነበር። የምር ሳላ ምናምን በቃ ጣል አደረገለት። አሬ የሰው የዘንድሮ ምን አይነት ብቃት እናሳየው። የምር እንዴት ነው የሚችለው? ሹቱ ራሱ ለበረኛ እስኪ ነው። ኤኒዌይስ ሊቨርፑል 3-0 አሸንፏል። ግን የሊቨርፑል ደጋፊዎች ዘንድሮ ነው የማልቆጥርባችሁ ለምንድነው? ባለውለታዬ ናችሁ። ግን እቺን ዋንጫ ፈልጋታለሁ። ኤፍኤ ካፕን ፈልጋታለሁ። ይኸውላችሁ ትንሽ ወደ ማር ሲገባ ያው ዞር ማለት አለባችሁ። እኔ ፈልጋታለሁ እቺን ዋንጫ። ተግባባና? ለማንኛውም ኮንግራ ይመቻችሁ። 3 ጎል ጋይስ። ኤፍኤ ካፕን ብራይተንን አርገን ወረወርናት ማለት ነው ዛሬ። እኔ ግን ሶቦዝ ላይ ማለት ነው መች ነው ኳስ መተህ የምትስተው አንተ ልጅ? መች ነው? ለምንድን ነው ጋግቦ ማታሰለጥንልኝ? ወይኔ የመታው ኳስ እንዲህ ሰው እኮ ወለም ዘለም ምናምን ይልበታል። የለም ሶቦዝ ላይ ጋር እንደዚህ ብሎ ነገር የለም። አይሰማም አባቴ። ፒው አረገ መታ። እሱ መታ ማለት ኳስ ጎል ነው። ዛሬ ሞሳላን ስላየሁት ደስ ብሎኛል በእውነት። የዛሬዋ ሞሳላን አየሁት ወገን። ሞሳላን አገኘሁት ሜዳ ላይ አየሁት ወገን። ዛሬ ሞሳላን ሜዳ ውስጥ አየሁት። ኢኪቲኬና ሞሳላን ይመስለኛል አውራ ያላሰለፈበት የሆነ ይኖረዋል ብዬ አስባለሁ። ሰውያችን አርነ ስሎት የሆነ ታክቲክና ቴክኒክ እያሰበ ነው እንግዲህ። እና ደግሞ በዚህ አጋጣሚ ማለት ነው ጆንስ ቴንክ ዩ በቃ ማለት የምፈልገው ቴንክ ዩ ብቻ ነው። በቃ ያቺን የመጀመሪያ ግብ አንተ ማስቆጠርክ ሰላም አስፍኗል። ሰላም ነው ያሰፈንክልን። ሰላም አስከባሪያችን እያለ 3 ጎል አስገብተን 3-0 በሆነ ሰፊ ውጤት ስላሸነፍን ስትታርገን ስለወጣን ደስ ብሎኛል። ኬይዛ አራ ፌዴሪኮ ኬይዛ አራ በስማም አዲሰንስ ወይኔ ዛሬ ማንን እኔ ሁሉንም አመሰግናለሁ። ዛሬ ሁሉም ቢግ ሪስፔክት ማለት ነው። ዛሬ ሁሉም ቢግ ሪስፔክት አለኝ። ገባንለት ሊቪያንስ ብራይተንን ቀጥቀጥ አደረግነው አንፊልድ ላይ ይመቸን። ይሄ ነው ወንዳውንዱ ክለቤ ሊቨርፑል ጠንካራውን ብራይተንን አንፊልድ ላይ ፈስፈስ ሰጠት ነው ያረግናት። ጠጓን የለም ለጠፍ ነው ያረግናት። አቦ ይመቸን ሊቪያንስ። በስመ አብ ይቅርታ አድርጉልኝና ዶሚኒክ ሰቦዝ ላይ ሰው ነው ኤአይ ነው ጤነኛ አይደለም ይሄ ተጫዋች። ሳምንት ጎል አስቆጥሮ መጥቶ ዛሬ በስመ አብ ከቀዩ በኋላ መጥቶ አረ በስመ አብ እኔ ውለታ ከበደን እኮ ዶሚኒክ ሰቦዝ ላይ ውለታ ከበደን። ትለይብኛል የኔ አባት። ወይኔ ዶሚኒክ ሰቦዝ ላይ ስላለን
ወርቅ የሆነ ተጫዋች እኮ ነው። ወርቅ ኬርኬዝ። ዛሬ ምን አይነቱን ኬርኬዝ ነው የተመለከትነው? እባካችሁ ፕሊስ የሊቨርፑል ደጋፊ ኬርኬዝ የምትተቹ እባካችሁ ተረጋጉ። ተጫዋቹ ምርጥ ብቃቱን እያሳየ ነው የሚገኘው። ዛሬ ምን አይነት አሲስት ነው ለጆንስ ያደረገለት? ጆንስ ምን አይነት ጎል ያስቆጠረው? ያቺ ፈላበናት ወስዳ ልጥጥ። እናም ኬርኬዝ ከቡድናችን ጋር በደንብ እስኪ ይዋሃድ እንጂ የሚገርመውን ኬርኬዝን ነው የምናየው። በእውነት ነው የምላችሁ። በመከላከሉ ረገድም እጅግ በጣም ልዩ ነበር። በጣም ትልቅ መሻሻልም እያየሁበት ያለው ተጫዋች ነው። እኔ ኬርኬዝ ይለይብኛል ከምሬና ምላችሁ። በመቀጠል ንጉሱ መሐመድ ሳላ ዘኢጂፕሽያን ኪንግ ማለት ነው። ንጉሱ መሐመድ ሳላ ምን አይነት ፔናልቲ ነው በእናታችሁ! ይሄን ፔናልቲ 3 ግብ ጠባቂ 3 በረኛ ይመልሶም። ከምሬን ነው የምልህ። የሚገርም ጎል ነበር ያስቆጠረው። ለዶሚኒክ ሰቦዝላይም አሲስት ያደርገው እሱ ነው። ዛሬ ንጉሱ እጅግ በጣም ይለይ ነበር። ኮንግራ ፋሚሊ! ይሄን ሊቨርፑል ነበር ስንፈልገው የነበረው። ኮንግራ ፋሚሊ! እናት ትውለዱ አሸንፏል። አሁን በተደረገው የኤፍኤ ካፕ ጨዋታ ሊቨርፑል በሜዳው አንፊልድ ላይ ብራይተንን አስተናግዶ በኤፍኤ ካፑ 3-0 በሆነ ውጤት ማሸነፍ ችሏል። የመጀመሪያ አጋማሽ ላይ በከርቲስ ጆንስ አማካኝነት የመጀመሪያውን አጋማሽ በሙሉ ብልጫነት ሊቨርፑል የተጫወቱ ነበር። ነገር ግን ብራይተኖችም እጅግ ያስጨነቃቸው ነበር። ሁለተኛ አጋማሽ ላይ መሐመድ ሳላ ድንቅ አሲስት አድርጎለት ለዶሚኒክ ሶቦስላይ ሁለተኛ ጎል አስቆጥሮ ሶስተኛውን ጎል ደግሞ በሚገርም ሁኔታ መሐመድ ሳላ ፔናልቲ አግኝቶ አስቆጥሮ የሚገርም ደስታ ነበር የተሰማው እና መሐመድ ሳላ እጅግ አስደናቂ ነበረ ዛሬ ማለት ይቻላል። ብራይተኖች እጅግ በጣም ያስጨንቋቸው ነበር። ቅያሪያቸውም እንደሚተው የሚገርም ስራ እየሰሩ ነበር። ነገር ግን ሊቨርፑል ክሊንሺቱን ለመጠበቅ ያላቸውንም የጌም ማኔጅመንት ለማስተካከል ሲሉ ሁሉም ነገር ለማድረግ ሲጥሩ ነበር። ሊቨርፑል የፕሪሚየር ሊግ ቡድን ብራይተን አስተናግዶ 3-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። ሊቨርፑል ብራይተንን 3-0 እንደዚህ ቡድን ግን ግራ የገባው ቡድን አለ። በእኛ ይሸነፋል። ሰንደርላንድን ደግሞ አዌ ሄዶ ያልተሸነፈውን ያሸንፋል። ከባድ ቡድን ብራይተን ኤፍ ኤ ካፕ ላይ ይጠብቀዋል ሲባል 3-0 ለጥልጦ ያሸንፋል። ኢንኮንሲስተንሲ ይልሃል። ይሄ ነው በቃ። ለነገሩ በእኛ ላይ ያሸነፍ ነው እንዴ? በእኛ ላይ ያሸነፍ ነው። ለማንኛውም ወደ 5ኛ ዙር እንግዲህ ተሸጋግረዋል ማለት ነው። ሊቨርፑል ብራይተንን በመጣል ኤፍ ኤ ካፑ ራሱ ትላልቅ ቡድን ነው እያለፈ ያለው ኒውካስትል ምናምን፣ እኛም አልፈናል። አርሰናልም ነገ ከዊጋን አትሌቲክ ነው ምናምን ያለው ያልፋል። ይቋጠራል አትሉኝም መቼስ። ለማንኛውም የነገ ትኬት እንደ ሁሌው ፍስ የምናረጋት ይለቀቃል። አሁን ፕሪዲክሽንስ ላይ ጆይን በሉ ይህንን ቴሌግራም። ፒስ። በእንግሊዝ ኤፍ ኤ ካፕ 4ኛ ዙር ጨዋታ የአርነ ስሎቱ ሊቨርፑል ብራይተንን በአንፊልድ በማስተናገድ 3-0 በሆነ ውጤት በማሸነፍ ብራይተንን በመጣል ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ ፈርስት ሃፍ ተመጣጣኝ የሚባል አይነት እንቅስቃሴ ነበር የተመለከትነው። ነገር ግን ሊቨርፑሎች 42ኛው ደቂቃ ላይ በከርቲስ ጆንስ አማካኝነት ቀዳሚ የሚያኖሩበትም ጎል ማስቆጠር ችሎ ነበር። ሚሎስ ኬርኬዝ በጣም አስደናቂ አሲስት ነበር ማድረግ የቻሉ። ታዲያ ከሰከንድ ሃፍ በኋላ የመጀመሪያዎቹ ደቂቃዎች ላይ ጫን ብለው የጀመሩት ብራይተኖች እንግዲህ ተደጋጋሚ ሙከራዎችን ያደረጉ የነበረ ቢሆንም ነገር ግን ሊቨርፑሎች ዶሚኒክ ሶቦስላይ አስደናቂ ጎል እንዲሁም ደግሞ ሙሐመድ ሳላህ ከፔናልቲ ባስቆጠሯት ጎል አማካይነት እንግዲህ 2 ጎሎችን አከታትለው አስቆጥሮ ጨዋታውን በመግደል የብራይተንን ሪትም ለማጥፋት ችለዋል ማለት ነው። ብራይተኖች ከዛ በኋላ በርከት ያሉ የማጥቃት አጋጣሚዎችን ለመፍጠር ቢሞክሩም ሊቨርፑል ላይ ጎል ለማስቆጠር በቂ አልነበረም። ከነ ክሊንሺት ይህንን ጨዋታ ሊቨርፑሎች ማሸነፍ ችለዋል ማለት ነው። የሶቦስላይ ጎል በጣም አስደናቂ ነበረ። ከዚህ ጨዋታ ጥሩ ነገር ሞሳላህ ጎልና አሲስት አስመዝግቦ መውጣቱ ይመስለኛል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ማን ነው የሊቨርፑል ደጋፊ ረጋን ያለ ጸባይኛ ናቸው ያለ? አይተ ጨዋታ ግን ታውቃለህ? በዲሲቪ እንኳን ማለት ነው አንፊልድ ላይ ምናምን በጩኸትና በረብሻ እኮ አንደኛ ነው። እንግሊዝ ውስጥ የሚጠላ በደጋፊ ደረጃ የሚጠላ ቡድን ቢኖር ሊቨርፑል ነው። ለምን እንደሆነ ታውቃለህ? ዝም ስለማንል እንነግርሃለን ትልቅነታችንን ታሪካችንን፣ ትልቅነታችንን፣ ድላችንን እነግርሃለን። የሊቨርፑል ደጋፊ ዝምተኛ ረጋ ያለ ነው። አራስን አሸውድ እባክህ። ከዓለም አንደኛ የተባልነው በደጋፊ ለዛ ነው። ሜዳ ነው የምንነቀንቀው፣ ስቴዲየሙን ነው የምንነቀንቀው። በድጋፍም በለው በጩኸትም በለው በሌላ ነገር። እንደ ሊቨርፑል ነውጠኛ ደጋፊ ደግሞ አለ። ኧረ በዝም በል በእናትህ። ዩኒፎርም ካለው ምናምን ብለን ስንዘምር እንትን የቤተክርስቲያን ወይም የመስጊድ አስመሰልከው እንዴ? እንደ ሊቨርፑል ረባሽ የለም። 2019-18 ላይ ምናምን ነገር ታስታውሳለህ? የሲቲን ባስ ድምጥ ማጡን ያጠፋ ነው በቀይ ደማሚት ማለት ነው እኛ ነን። እንደዚህ አይነት ደጋፊ ነው ያለን። እንደዚህ ረጋ ያለ ምናምን ምስኪን ምናምን አድርገን እንዳታስበው። በክብር እንዘምራለን ለቡድናችን ምናምን ሲሆን ለሌላ ነውጥ ላይ ግን አንደኛ ነን ከዓለም ነው የምልህ። አንፊልድ ላይ ሲመጡ እግራቸው የሚብረከረከው ተጫዋቾችም አሰልጣኞችም ለዛ ነው።
90 ደቂቃ ነው ምንጮኸው 90 ደቂቃ የተለያየ ዝማሬዎች እያወጣን ለተጫዋቾቻችን ለሉዊስ ዲያዝ ለሳላ ለጋክፖ ለነ ዋይላንደም ለነ ቦቢ ፊርሚኖ ለነ ጀራርድ እና የሊቨርፑል ደጋፊ ተረጋጋ ነው ብለህ ካሰብኩ በጣም ተሳስተሃል። ቁጭ ብለህ ኳሴ ከእንደገና መልሰህ ማለት ነው ሃይላይቶችን ተረጋጋ ምናምን ነገር አላለም።